ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። በዓል እንዴት አለፈ? ሁሉም ሰላም፣ ሁሉም መልካም ውዶቼ። ዛሬ ማለት ነው ፍቅርዬ ግን ምንድነው የምትሰራው? አልገባኝም። እንደኔ ግራ የተጋባችሁ እንደኔ ምንድነው ብላችሁ ግራ የተጋባችሁ ግን አላችሁ። የእውነት አጠፉም። ምን ሆና ነው ፍቅርዬ? የእውነት አሁንስ በጣም አናደደችኝ። ባለፈ ፉፉና እኔ እህት ወንድም ነን፣ ከዚህም በኋላ እሱና እኔ በፍቅር ምንም አይነት ምንቀጥልበት ነገር የለም ብላለች አይደለ? ሰው ዛሬ ምንድነው ያናደዳት? ዛሬ ከፈቴ ጋራ ቤት መከራየቱ ወይንም አብሮ መኖሩ ለምንድነው የሚያናደዳት? ይሄ ሊያናደዳት አይገባም። እንዲያውም ደስ ብሏት ምንድነው የሚያስፈልጋችሁ? ምንድን ላሟላላችሁ ማለት ነበረባት። ለምን ለፈቴ አደራ ሰጣታለች እንዳይከፋ በመግባባት ቀስ በቀስ ፍቅር እንደሚጀመር ሁሉ ነው ለፈቴ ባለፈው ያስረዳቻት። ፉፉ ግን እንድትሆን እኔ አልገባኝም። ምንድነው ባለፈው ራሱ ለምንድን በእህት በወንድምነት እንቀጥል ስልህ በፊት አልተቀበልከኝም ብላ ሁላ እኮ በቡሪካ ቤት ስትነግረው አይተናታል። ዛሬ ለምንድነው የሚያናድዳት? ዛሬ ደንፎ ጭራ ምናምን ወጣች እንዴ? ምን ችግር አለው? በቃ የተወቹ ወንድ ነው አይደለም ፈቲ ጋር ለምን እሱ ከቻለ 5-6 አርጎ አብሯቸው አያስቀምጣቸውም? እሱ እኮ ጀስት ከሱ ህይወት በቃ ወጣለች፣ አለቀ። ለምንድነው የሚያናድዳት? ቡሪካን የመሰለ ሸበላ አጠገቧ ያለ ከሱ ጋራ ዩቲዩብን በስነ ስርዓት እንደመስራት ምንድነው የሚያጃጅላት ከፉፉ ጋራ? በቃ አብረው ቤት ተከራይተዋል፣ አብረው ሊኖሩ ነው አላት አይደለም ቡሪክ? ኦኬ ምንድነው የምናግዛችሁ? ፈአድ አብራችሁ እንደምትኖሩ ሰምቻለሁ። በቃ ምንድነው የሚያስፈልጋችሁ ማለት እንጂ የተውትን ሰው ወደ ኋላ ተመልሶ እዚህም በኋላ አብሬ አንገናኝም አልደርስብህም ምናምን። ፉፉ ደሞስ ፍቅርዬ ከቡሪክ ጋር ማሽ ብትለብስ አይደለም አንድ ልብስ ለምን 10-20 ልብስም ምን ይመለከተዋል? ምክንያቱም እነሱ የተለያዩ ሰዎች ናቸው። አንድ ሰውን የተለያየን ሲባል ከልቡ አውጥቶ ተለያይቶ በቃ ያ ሰው የፈለገውን ሲያደርግ ልትደሰቱ ይገባል እንጂ እንደገና ወደ ኋላ ተመልሳችሁ ያን ነገር ማስታወስ ምናምን አይገባም። ዛሬ ፍቅርዬ ሳስባት እንዴ ወደ ኋላ ነገር እየተመለሰች ነገር ሁሉ መሰለኝ። አልገባኝም። ምንድነው ይሄ ማለት? ለምንድን እንደዚህ ትሆናለች? በቃ ፉፉና ፈቴ አብሮ ሊኖሩ ነው። እሱ በቃ በጣም እንደውም ደስ ሊላት አብሮነታቸው ሊያስደስታት ነው የሚገባ እንጂ ወደ ኋላ ተመልሶ እንደዚህ በኋላ አብሬ አንተ አልመጣም እንዴ። እንደውም የቤት ዕቃ ማለት አለብሽ ፍቅርዬ። የቤት ዕቃ አልጋ ልትገዥለት ይገባል። የቡና ስኒ ልትገዥላቸው ይገባል። ባለፈው አንቺ ራስሽ ነሽ አብረው እንዲሆኑ እየተናገርሽው። ፈቴን ሄደሽ ለምነሽ አብረው እንድትሆን ለምነሻታል። ዛሬ ለምን አናደደሽ የነሱ አብረው መሆን እንዴ? በቃ እንደውም የቤት ዕቃ ልትረጃቸው ነው የሚገባ። አሁን ፉፉ ባዶ ፍራሽ ላይ ነው ሊተኙ። አልጋ ግዥላቸው፣ ወንበር ግዥላቸው እንዴ። ኧረ ማርያምን እስኪ ቡሪክን የመሰለ ሰው ጓደኛ ምርጥ ወንድም እያለ ፈቲ ጋራ ፍቅሩን ዘች ጠባብ ደግሞ ፍቅር የሚጣፍጥ እኮ ከጠባብ ቤት ስትኖሩ ነው። ጠባብ ነገር ስትኖሩ ከአንድ ፍራሽ ላይ ስተኙ ነው ፍቅር የሚጣፍጥ። ፍቅር ፉአድና ፈቲ ደግሞ ዘች ጠባብ ነገር ተነስተው ሰፋ ወዳለ ይሄዳሉ። አለቀ። ዛሬ የፍቅርዬ መናደድ በጣም ነው ያናደደኝ። ለምን እንዴ? እንደውም ሴት ናት በቃ ጅንን ኮራ ቀብረር በቃ ምንም ነገር ያልመሰላት ነገር ሁና ነው መታየት ያለባት ለሱ። ግን እሷ ግን ዛሬ ፍቅሯ እንዳልወጣላት ምናምን ከፈቲ ጋር አብሮ መኖሩ እንዳናደዳት እዚህ ጠባብ ቤት ምን አገባት? በፍራሹም በጠባብም መብቱ ነው፣ እሱ መብቱ ነው። ለምን የፍየል ግንባር አታክልም? አይደለም 2 ፍራሽ 1 ፍራሽ ለምን አይሆንም? መብቱ ነው። ምንም እሷ እዚህ ላይ ከዛሬው ላይ ይመለከታታል ብዬ ፍቅርዬን አልደግፋትም። በማይመለከታት መሀል ነው ገብታ ያለች አቦካችሁ እና የተወቹን ሰው 10ም ያግባ 10 ሰውም ጋር ይኖር አይመለከተኝም። እኔ ለተውኩት ሰው ለምንድን ነው የሚመለከተኝ? አይመለከተኝም። እና ዛሬ ፍቅርዬ ትንሽ ማለት እንትን አልሰጠኝም። የሆነ አለ አይደለ ደስታ አልሰጠኝም። መናደዷ፣ ማክሮፏ፣ እንደዛ መመናጨቋ ጥሩ አላደረገችም። መብቱ ነው ፉአድ መብቱ ነው። ምክንያቱም ተለያይተዋል።
እሱ ደግሞ ከቡሪክ ጋራ ባለፈው በለበሰችው ልብስ እንኳን የፈለገችውን መልበስ ትችላለች፣ መብቷ ነው። ለምን ተለያይተዋል። የተለያየ ሰው ላይ አታገቢም፣ ፍቅረኛ ትይዥም፣ ጓደኛ ትይዥም ማለት የለም። እሱ ደግሞ ፈቴን እዛ አስቀምጦ ለኔ አትጠነቀቁም ወይ ያላስር ያናቱን እየነካካ እንዲ ይላል። ዛሬ ደግሞ እሷ ደግሞ ከዚህ በኋላ ብሬህ በሆን ዝም ብላችሁ ጓደኝነታችሁን አሳምራችሁ ሸቃቅሉ እንዴ። አታያችሁም እነሩታ እነ ዳኒ ዛሬ እንዴት አድርገው የዩቲዩብን ጥቅም እንደሚያውቁት እንደሚሰሩ ጎበዞች። የእውነት እኔ በጣም ነው ማደንቃቸው። ተሰደቡ ምንም አሉ ይሄው እየሰሩ ነው። ዩቲዩባቸውን አጣጥፈው እየሰሩ ነው። ዘና ብለው የዩቲዩብን ጥቅም ያወቁበት እነሱና እነሱ ብቻ ናቸው። ፍቅርዬ ዝም ብለሽ ከአንዱ ላይ አትርመጥመጪ። በቃ ለድገት ነው የመጣሽው። ሻገር ስራሽን ስሪ። በቃ አለቀ። ፉአድ ፈቲ ጋር ይሁን ችግር የለም። ነገ ታረቁ። ያኔ እሱም ከፈቲ ጋር አንቺም ቡሪክ ጋር ሆናችሁ ዩቲዩባችሁን ስሩ እንጂ ስለ ፉአድ አብሮ መኖር አለመኖር አንቺን አይመለከትሽም። አንቺም የፈለግሽውን ወንድ ጋር መስራት የፈለግሽውን ወንድ ጋር መልበስ መብትሽ ነው። ምክንያቱም ወንድምሽ ነው ፉአድ፣ አንቺ እህቱ ነሽ። አለቀ። ደግሞ ሲጀመር የ6 ወር ፍቅር እኮ ነው ያላቸው። የዛሬ 6 ወር ነው 7 ወር ነው የትንቢ ፍቅር እንደያዘው የነገረቻት እንዴ። ምንድነው ስንቶቻችን እኔ 8 አመት የ7 አመት ፍቅር ስንተው እንኳን ምንም አልመሰለን። በቃ ህይወት ይቀጥላል። ህይወት ወደፊት እንጂ ወደ ኋላ እኔ ባለፈ ህይወቴ አልጸጸትም። አለቀ። ምክንያቱም ወደፊቴ ምንም ነገር እንዳይፈጠር ምንም እንከን እንዳይመጣብኝ መጠንቀቅ እንጂ ስላለፈው ያኔ ቦታም አልሰጥም። እና ውዶችዬ ይቅርታ አላነጋገሬ። ምክንያቱም እኔ ዛሬ ፍቅር ትንሽ ብስጭት ስላደረገችኝ ነው። ለምን ወንድሜ ነው ባለችው ሰው እንደዚህ መበሳጨት ምናምን ነገራት አልነገራት ያኔ እንትን ሊሰጣት አይገባም፣ ቦታ ሊሰጣው አይገባም። ሰው አብረው ከኖሩ በቃ የቤት ዕቃ ቡሪክ እኮ ትክክል ነው። ሌላ ነገር ከማድረግ የቤት ዕቃ ግዥላቸው አለ። ትክክል እኮ ነው ቡሪክ። እኔ አድንቄዋለሁ። ጎበዝ ስማርት የሆነ ሰው እንደዚህ ነው። ገቡ እንዴ አብረው ሆኑ እንዴ ካልክ ቡሪክ ምንድነው የሚያስፈልገው? ምን ይዘንላቸው እንሄድ ብላ የቤት ዕቃ ነበር እግዚአብሔርን ይዛላቸው መሄድ የነበረባት። ለምን ወንድሟ ነው የተወቹ ሰው ነው። በቃ አለቀ። ለምንድን ነው የምትናደደው? ለምንድን ነው እንደዚህ ደንፎ የምትጨራው? ምንም ይሄ የሚያናድዳት ነገርም የለም። የእውነቴን ነው። እና ወደጂ ማለት ነው ወሬ አልብዘባችሁ። እና ፍቅርዬ ወደ ራስሽ ተመለሺ። ቡሪክ ንጹህ ጓደኛሽ ነው። በጣም ምርጥ ልጅ ነው። አንቺን እንዳይከፋሽ የሚያደርግ በሚከፋሽ ሰዓትም ከጎንሽ ያለ ሰው ነው። እሱን ቡሪክን ባታስከፊው ጥሩ ነው። ፈቲና ፉ ደግሞ አብረው ይቀጥሉ ይመቻቸው ብላችሁ እነሱ እንዲሁም እንዲጣመሩ ማድረግ እንጂ ያለብሽ አንቺ መሀል ላይ ሄደሽ እንዲ ደንፎ መጫር የለብሽም። በቃ ይሁኑ ነው ቢሆኑ ደስ ይለኛል። ፉፉና ፈቲ አብረው ይሁኑ። ቡሪክና ፍቅርዬ ደግሞ አብረው ስለሚሆኑ ማለት ነው። ሰምታችኋል እንዴ? የሆነ ዛሬ በቃ ለማንኛውም የዛሬ ቪዲዮ ይሄ ይመስላል። ወሬ ሲበዛ ደግሞ ጥሩ አይደለም ውዶችዬ። ትንሽ ሰሞኑን ድብርብር ብሎኝ ነበረ እና ላይክ አድርጉ፣ ሰብስክራይብ ደግሞ ማድረግ አትርሱ። እንደምናችሁ ነው እና ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ባይ ባይ።